በአፍሪካዊቷ ሀገር ሳውዝ አፍሪካ የተፈጠረው ወረርሽኝ ዜኖፎቢያ ሲተነተን የውጭ ዜጎችን የመጥላትና የመፍራት አጠቃላይ ስሜት ነው ብለው ቢተነትኑትም በውስጡ ግን ጠለቅ ብሎ ለተመለከተው አህያውን ፈርቶ ዳውላውን የሚያስብል አስገራሚና አሰቃቂ ድርጊት መሆኑን በዚህ ቪዲዮ እንመለከታለን። አብራችሁን ቆዩ። በአፍሪካዊቷ ሀገር ሳውዝ አፍሪካ ወቅት የጠበቀ የንጹሃንን ህይወት የሚያስነጥቅ የስደተኞችን ህይወት ሰቀቀን የሚያደርግ ወረርሽኝ አለ። የወረርሽኙ ስም ዜኖፎቢያ ሲባል ሌሎች ቡድኖችም ከጎናቸው ተሰልፈዋል። ፑት ሳውዝ አፍሪካንስ ፈርስት በሚል ስም የሚንቀሳቀስ ሌላም ጸረ ስደተኛ ቡድን አለ። ሆኖም ግን የእነዚህን ሁሉ ጸረ ስደተኛ ቡድኖች ድርጊት ስናይ ቡድኖቹ ሁሉንም ስደተኞች ሳይሆን የጥላቻ ኢላማዎቻቸው ያደረጉት አፍሪካውያን ወንድሞቻቸው ላይ ነው። በእርግጥ ጥላቻቸውን በነጮች ላይ አድርጎ የሚል ባይኖርም ዳሩ በጉልህ የሚታይ የታሪክ የኢኮኖሚና የፖለቲካ ተጽዕኖ በነጮች አሁንም እንደሚደርስባቸው ይታወቃል። በደቡብ አፍሪካ ውስጥ ነጮች ከጠቅላላው ህዝብ ቁጥር 7% እስከ 8% አካባቢ ቢሆኑም አብዛኛውን የሀገሪቱ የግል ሀብት የባንክ ድርጅቶች እና ትላልቅ ኩባንያዎች አሁንም በነጮች ቁጥጥር ስር ናቸው። አሁንም ድረስ ከ70% በላይ የሚሆነው ለንግድ የሚውል መሬት በነጮች እጅ ይገኛል። በትላልቅ የቴክኒክና የማኔጅመንት ስራዎች ላይ ነጮች በብዛት ይገኛሉ። ዴሞክራቲክ አሊያንስ የሚባለው የፖለቲካ ፓርቲ በዋነኝነት በነጮች የሚደገፍ ሲሆን በሀገሪቱ ሁለተኛው ትልቅ ፓርቲ ነው። የኬፕ ታውን ከተማና የዌስተርን ኬፕን ግዛት የሚያስተዳድሩት እነሱ ናቸው። እንግሊዘኛ ቋንቋ በንግድና በትምህርት ዘርፍ ያለው የበላይነት የነጮችን ባህላዊ ተጽዕኖ ያሳያል። አሁንም ድረስ ሀብታም የሚባሉና የቅንጡ መኖሪያዎች በብዛት በነጮች የተያዙ ናቸው። ነጮች በደቡብ አፍሪካውያን ላይ በሰፊው ነክሰው ሀብቶቻቸውን ተቆጣጥረው ባለበት ወቅት ሰርቼ ብለወጥ በማለት ከተለያዩ የአፍሪካ አካባቢዎች ተሰደው በሄዱ ጥቁር አፍሪካውያን ላይ ግን ልትሻሙን መታችኋል በሚል በነጮች ላይ የቋጠሩትን የቂም በቀል በትር በጥቁር ወንድሞቻቸው ላይ ያሳርፉታል። ይህን የነቀዘ የደቡብ አፍሪካውያንን ተግባር ስናይ በእውኑ አፍሪካ እንደ ሌሎች አህጉራቶች አድጋ እናያታለን ብለን እንዳንገምት ፍንጭ ሰጪ ሆኗል። ከአፍሪካ ሀገሮች አድጋለች የምትባለው ደቡብ አፍሪካ በእንደዚህ መልኩ የበሰበሱ አስተሳሰቦችን ስናይማ ለእድገት የነበረን የብርሃን ጭላንጭል ድርግም ብሎ ይጠፋል። ከ80% በላይ ክርስቲያን የሆኑት ደቡብ አፍሪካውያን በአንድነት አንዲት መንግስተ ሰማያትን ለመውረስ እንታገላለን ባሉበት መንታ ምላሳቸው በአንድነት ምድራዊቷ ሀገር ደቡብ አፍሪካ ከወንድሞቻቸው ጋር መኖር አቅቷቸው ስናይ ከልባችን ከማልቀስ ውጭ ምንስ ማድረግ እንችል ይሆን? አይ አፍሪካ መቼውን ግን መታበቢው